ዶሮዎቹን ከመጀመሩ በፊት ያለው ህይወት ለኔ በጣም ሆፕለስ ነው። በቃ አሁን እሱ ነው ሞር የሚገልጸው ማለት ነው። በብዙ ነገር የሞከርኳቸው ነገሮች ፌል አድርገውብኝ ስለነበረ ስፔሻሊ አካዴሚካሊ ብዙ አመት ተምሬ በሜካኒካል ኢንጂነሪንግ ግራጁዌት አድርጌ 2 አመት ያክል የተለያየ ቦታ ስራ በመፈለግ ወይም በመሞከር ረጅም ጊዜን ስፔንድ አድርጌ ነበር። ከፕሮግራሙ ያገኘሁት ሰፖርት ዶሮዎችን በነፃ ማግኘትና እንዲሁም ደግሞ እነሱን ማኔጅ ከማድረግ ጋር የተያያዘ ስልጠናን አግኝተናል። በሁለተኛ ደግሞ ያገኘነው ከዛ በኋላ ያለው ፕሮግረስ ከታየ በኋላ የማቴሪያል ድጋፍ አድርገውልናል ማለት ነው። ይሄን ኬጅ ለመስራት ይሄን ቤት ለመስራት የማቴሪያል ድጋፍ አድርገውልናል። ከዚህ ሰፖርት በኋላ በራሴ ተነሳሽነት ኢንኩቤተር መስራት ችያለሁ። ይህ ኢንኩቤተር ዋና ያስፈለገበት ምክንያት ለወጪ ቅነሳ ነው። ሁለተኛ ደግሞ አዳፕተብል ነው። ከኢትዮጵያ የኤሌክትሪክ መቆራረጥ ጋር አዳፕት አድርጎ መብራት ቢቋረጥበትም እንቁላሉ ፌል ሳያደርግ እንዲፈለፈል ማድረግ የሚያስችል ኢንኩቤተር ነው። ስለዚህ በቀላሉ ይህን ኢንኩቤተር ቤቴ ከማገኛቸው እቃዎች፣ ጣውላዎች፣ ካርቶኖች፣ አምፖሎች፣ የተለያዩ የኤሌክትሪክ ገመዶች እንዲሁም ደግሞ ካገለገለ ኮምፒውተር ላይ የተጣሉ ፋኖችን በመጠቀም ይህን ኢንኩቤተር መስራት ችያለሁ ማለት ነው። ከዚህ በፊት 4 ጊዜ በዚህ ኢንኩቤተር ማስፈልፈል ችያለሁ። 1 ባች አቋርጫለሁ። ሌሎቹ 3 ባቾች ግን እስከ መጨረሻው ሰክሰስፉል ሆነው እንቁላል ተፈልፍለውባቸዋል ማለት ነው። አሁን ላይ ደግሞ በሁለተኛው ዲዛይኔ ደግሞ ያንን ኢንኩቤተር አሳድጌው ብዙ እንቁላል እንዲይዝ አድርጌ እንደፈለኩ ኤክስፓንድ ለማድረግ እንዲመች አድርጌ መስራት ችያለሁ ማለት ነው። ከዚህ ፕሮጀክት በሁለት አይነት መንገድ ያገኘሁትን ነገር መናገር እችላለሁ። የመጀመሪያው ነገር እናቴ እሷ ትልቅ የሆነ የስራ ቢዝነስ ፈጥሮላታል። ምክንያቱም ቤት ነበረ የምትውለው፣ ቤት ነበረ የምትቀመጠው። እነዚህ ዶሮዎች ሲመጡ እነሱን በመንከባከብ በሚገኘው እንቁላል እና ያንን እንቁላል በመሸጥ ደግሞ በምታገኘው ገንዘብ ዴሊ ኢንካሟን ከቨር ማድረግ ችላለች። አትሊስት ለሷ ትልቅ የሆነ ሪሊፍ አግኝታበታለች። ሁለተኛው ደግሞ የኔ ነው። እኔ ጋር ያየን እንደሆነ በዚህ ይር እኔ በቃ ከቤት መውጣት ፕላኔ ነበረ። ኢቨን ከተቻለ ወደ ሌላ ሀገር ለመሄድ ማለት ነው። ምክንያቱም እዚህ ያለው ነገር ብዙ ነገር ዴስፐሬት ስላደረገኝ ብዙ ነገር ሞክሬ ፌል በማድረጉ ምክንያት አዘሴም ታይም ደግሞ ለቤተሰቤ ምንም ነገር ፕሮቫይድ ማድረግ አለመቻሌ ሆፕ እንዳጣ አድርጎኝ ነበረ። ስለዚህ ይሄ ነገር ሲመጣና ዲፕሊ ስለዚህ ስላለው አርባን ፋርሚንግ ጋር በተያያዘ ብዙ ነገሮችን ከዶሮች ጋር በተያያዘ ሪሰርች ሰራ ሳነብ ምን ስል ተስፋ አገኘው ማለት ነው። እንደገና ከዚህ ጋር በተያያዘ የምሰራቸው አንዳንድ ነገሮች ለምሳሌ ኢንኩቤተር ሰርቼ የመጀመሪያው ጫጩቶቼ ሲፈለፈሉ እነሱ በሙሉ ነገ ብዙ ነገር ማድረግ እንደምችል እዚህ ሆኜ እንደገና ደግሞ በመሀል ያለው የሰፕላይ እና ዲማንድ ላይ ያለውን ክፍተት ማስተዋል መቻሌና ያንን ከቨር ያደርጋል ብዬ ያሰብኩትን ነገር መስራቴ በአጠቃላይ ሆፕ ሆኖኛል ማለት ነው። ስለዚህ ይህን ሁሉ እንዳስብ የሆነው ግን የመጀመሪያዎቹ ባች በነፃ የተሰጡን የመጀመሪያዎቹ ዶሮዎች ናቸው ማለት ነው። የወደፊት እቅዴ እንደምናውቀው ኢትዮጵያ ላይ ያለው የዶሮ ብዛት በጣም ትንሽዬ ነው። ከህዝቡ ብዛት ጋር ሲነጻጸር 60 ሚሊዮን የሚጠጋ ዶሮ ነው ያለው ኢትዮጵያ ላይ። አንድ ዶሮ ለ2 ሰው ነው የሚዳረሰው። ስለዚህ ይሄ አንድ ዶሮ ለአንድ ሰው እንዲዳረስ በዚች 1 ዓመት ውስጥ ጠንክሮ በመስራት እና ኢንኩቤተሬን ለተለያዩ ሰዎች ተደራሽ በማድረግ ይህንን ችግር መፍታት ትልቁ እቅዴ ነው።